የተቀሸበ 49 በርሜል ነዳጅ ከ10 ተጠርጣሪ ግለሰቦች ጋር በቁጥጥር ስር ውለዋል ተባለ። የነዳጅ ኢነርጂ ባለስልጣን እንደገለጸው በሰመራ ሎጊያ ከተማ ከጅቡቲ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶች ላይ ቀሸባ እንደሚፈጸምበት በተጠረጠረ ስፍራ ክትትል ተደርጓል። ክትትል ተደርጎ በተሰባሰበው መረጃ መሰረት ከአንድ የነዳጅ ጫኝ ተሽከርካሪ ቦቴ ነዳጅ በመቀነስ ሲሸጡና ሲገዙ የተገኙ 10 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው ተባለ። በአካባቢው በሳጠራ ከተሰሩ 13 ቤቶች ውስጥ በነዳጅ የተሞሉ በርሜሎች እንደተከማቹ መገለጹን ያመለከተው መረጃው እስካሁን በተደረገው ብርበራ 49 በርሜል ናፍታ መያዙን ጠቅሶ ፋና ዘግቧል። በሌላ መረጃችን ላይ የኢትዮጵያ ንግድ ባንክ ሲቢኢ በእጄ ዲጂታል የቁጠባና ብድር አገልግሎት የደንበኞችን ወርሃዊ ደሞዝ ታሳቢ ባደረገ መልኩ ከ500 እስከ 1500 ብር ድረስ ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አማካኝነት የብድር አገልግሎት ማግኘት የሚያስችል መሆኑን ተገልጿል። ውድ ቤተሰቦቻችን በዚህ በብድር ዙሪያ የማታውቁ ካላችሁ እባካችሁን ከፍተኛ ጥንቃቄ ይፈልጋልና እንድትጠነቀቁ እናሳስባለን። እሺ ይሄ ቪዲዮ ገንዘብ የመበደር እቅድ ያላችሁ ሰዎች በጣም እንድትሰሙት ስለምፈልግ ነው። ከየትኛውም የማይክሮ ፋይናንስም ሆነ የትኛውም አበዳሪ ተቋማት ጋር ማለት ነው። የተሻለ ኤክስፒሪየንስ ያላችሁ ሰዎች ደግሞ ኮሜንት ላይ ጻፉልን፣ ብዙ ሰው እንዲማርበት ማለት ነው። የመጀመሪያው ነገር እኔ ማለት የምፈልገው ማለት ነው የትኛውም አበዳሪ ተቋም ጋር ስትሄዱ እያንዳንዱን ኢንፎርሜሽን በደንብ ጠይቁ። ሁሉን ነገር እናንተ ጠይቁ። እነሱ ስለማይነግሯችሁ ነው የምላችሁ። አይነግሯችሁ። በተቻለ አቅም እነሱ አድበስብሰው ጥሩ ነገር አሳይተው ይነግራችኋል። ከዛ እናንተ ዳይቭ ትገቡበታላችሁ። ከዛ በየወሩ ማጅራታችሁን ትባላላችሁ ማለት ነውና እወቁት። እንትን እንዴት ነው ዝም ብላችሁ ምናምን በውር ድንበር አትጉበት። እያንዳንዱ ነገር እወቁት። ማለት አንድ ሰው 100% ወለድ እንኳን ክፈል ቢባል አውቆት ከገባበት ለችግር ከደረሰልኝ ችግር የለም ምናምን ብሎ መግባት ይችላል። ግን ሳያውቀው ደግሞ የሚገባበታል ሰው በደም ሳይር። ለምሳሌ 15% ወለድ ሲባል ሰው ለ3 አመት ያህል ተበድሮ ገንዘብ ምናምን ነገር 15% ወለድ ምናምን ሲባል 1 ሚሊዮን ብር ተበድሮ በ3 አመት የ1 ሚሊዮን እና 15% ወይም 150 ሺህ ብር የሚከፍል ይመስለዋል። ያንን ብትጠይቋቸው ዲቴል እኮ አመታዊ ወለድ እንደሆነ በየአመቱ ከቀረባችሁ ላይ 15% በየጊዜው እንደሚወልድ ምናምን ነገር ሊነግሯችሁ ይችላሉ። ግን በተቻላቸው አቅም አይነግሯችሁ። በተቻላችሁ አቅም ማለት ነው። እና እናንተ ናችሁ መጠየቅ ያለባችሁ። ከዛ ባለፈ ሰርቪስ ቻርጅ የእንትን ስትሏቸው የእንትን እንዲህ ያህል ፐርሰንት የእንትን ስትሏቸው ሚያክሰው ነው እንግዲህ ያልኳችሁ ያለው እሱ ደግሞ እንደዚህ ያለ ማለት ስትጠይቋቸው ነው የሚነግሯችሁ። እና አሰራራቸው ይሄ ነው። በተቻላችሁ አቅም ሳታውቁት እንድትገቡበት ነው የሚፈልጉት። እና እናንተ እያንዳንዱን ጥያቄ ለመጠየቅ ሞክሩ፣ አውቃችሁ ግቡበት። ሁለተኛው ደግሞ ማለት ነው መሰረታዊ የሚደብረው ነገር ምን እንደሆነ ታውቃላችሁ? በተለይ አሁን ላይ ቅድመ ቁጠባ የሚሏት ነገር አለች ሁሉ። እና አሁን 1 ሚሊዮን ብር ለመበደር 30% ማለት 300 ሺህ መቆጠብ አለበት። የተለያዩ ክፍያዎች እንዳሉ ሆነው ቅድመ ቁጠባ ነው የሚሏችሁ ማለት ነው። የምትከፍለው ወለድ የ1 ሚሊዮን ብር ነው። የምትበደረው ብር ግን 700 ሺህ ወይ 750 ሺህ ብር ቅድመ ቁጠባ ብለው ተቀብለው ማለት ነው። አንዳንዶቹ ደግሞ በአፋቸው መጨረሻ ላይ ማንጣጣት ትችላላችሁ ምናምን ይሏችኋል። ከዛ ግን አንጣጡልስ ትሏችሁ ደግሞ እንደዚህ ነገር እንደዚህ አሰራር የለም ምናምን ይላሉ። እና እያንዳንዱን ኢንፎርሜሽን ጠይቁ። አንደኛ፣ ሁለተኛ እቁብ ምናምን ይባላል ብዙ ጊዜ አይደል? እቁብ የምታገኙ ከሆነ የሚታወቅ ሰው ከሆነ እቁብ በጣም የተሻለ ነገር እና ያው በሽያጭ ምናምን ቶሎ ይሰጣል። እና በሽያጭ ምናምን የምታገኙ ከሆነ ማለት ነው እጣ ባይደርሳችሁ እንኳን እና እቁብ ይሻላል ብዬ አስባለሁ። ሁለተኛ ሌላው ነገር ደግሞ ምንድነው ውሎቹን ምናምን እያንዳንዱ ነገር ዲቴል አንብቡ፣ ወቁት፣ አውቃችሁ ግቡበት። እንዳልኳችሁ አንድ ሰው አውቆ ከሆነ ማለት ነው 100% ወለድ ራሱ ቢከፍል ችግር የለም እኔ ለችግር ይድረስልኝ እንጂ 100 አይደለም 200% ልክፈል የሚል ሰው አለ። ሰርቶ በቀላሉ የሚመልሰው ሰው አለ። ብቻ ብሩን ቶሎ ያገኘው እንጂና ለዛም እያንዳንዱን ኢንፎርሜሽን ጠይቁ። ምክንያቱም አይነግሯችሁም እነሱ